ሕዝቡ ከእኔ ጋር 3 ቀን ስለሆናቸውና የሚበሉት ስለሌላቸው አዝንላቸዋለሁ። በመንገድ ላይ በረሃብ ዝለው እንዳይወድቁ ጦማቸውን ልሰዳቸው አልፈቅድም አለ። ይህን ንግግር የተናገረው ኢየሱስ ክርስቶስ ነው። ይህን ምዕራፍ እንደምናውቀው ብዙውን ጊዜ እግዚአብሔር የሚባርክ አምላክ እንደሆነ ለማንሳት እንደ ምሳሌ የምንጠቀምበት የመጽሐፍ ቅዱስ ክፍል ነው። በብዙ ስብከቶች ላይ ሰምተናል፣ ብዙ ጊዜ ማንበበናል። ጥቂትን ነገር እንደሚያበዛና እንደሚያትረፈርፍ የሚባርክ አምላክ መሆኑን እንደ ምሳሌ ለማንሳት የምንጠቀምበት የመጽሐፍ ቅዱስ ክፍል ነው። ማቴዎስ ምዕራፍ 15 ከቁጥር 32። ነገር ግን ኢየሱስ ክርስቶስ እዚህ ቦታ ላይ ጥቂት አሳናት ጥቂት እንጀራን ያበዛበትን ምክንያት ስናይ እዚያ ቦታ ላይ ለሕዝቡ ታምራትን ለማሳየት ወይም ደግሞ እግዚአብሔር እንደሚባርክ መባረክ እንደሚችል ለማሳየት አይደለም። ከንግግሩ መረዳት የምንችለው ነገር ይህን ያደረገበት ዋነኛው ምክንያት ሕዝቡን ማሰናበት ስለፈለገ 3 ቀን ከእሱ ጋር የነበሩትን ሕዝቦች እንዲመለሱ ወደ የቤታቸው እንዲመለሱ ማሰናበት ስለፈለገ ያደረገው ነገር ነው እንጂ ጥቂትን ነገር እንደሚያበዛና ማብዛት እንደሚችል ተአምራትን ለማሳየት አይደለም። ለዚህ ደግሞ ራሱ እዚሁ ምዕራፍ 15 ቁጥር 30ን ማየት ትንሽ ከፍ ብሎ ቁጥር 30ን መመልከት እንችላለን። ብዙ እውሮች፣ ዲዳዎች፣ አንካሶች በልዩ ልዩ በሽታና በአጋንንት ስራት ውስጥ የነበሩ ሰዎችን ሁሉ እንደፈወሳቸው እነሱም እግዚአብሔር እንዳከበሩ እንዳመሰገኑ እዚሁ ምዕራፍ ላይ ይናገራል። ጥያቄያቸው እንደተመለሰላቸው የመጡበት ዓላማ እንደተሳካላቸው አይተናል። ከፈወሳቸው ካዳናቸው በኋላ ነው ይህን ነገር ያደረገው። ጥቂት እንጀራና ጥቂት አሳን ያበዛበት ምክንያት ወይም ባርኮ የሰጠበት ምክንያት ዋናው ምንድነው? ሕዝቡን ለማሰናበት ባሰበ ጊዜ ለሕዝቡ አዘነላቸው ይላል። አዝንላቸዋለሁ አለ። እዚህ ከኔ ጋር ቆይተዋልና የሚበሉትም ነገር ስለሌላቸው በመንገድ ላይ ደግሞ እንዳይዝሉ ለነሱ አዝንላቸዋለሁ አለ። ስለዚህ ከማሰናበቴ በፊት ሕዝቡ እንዲበላ እንዲቀመጡ አድርጓቸው፣ ሕዝቡን ባለበት እንዲቀመጥ አድርጉ፣ እንዲበሉ አድርጓቸው ብሎ ደቀ መዛሙርቱን ሲያዛቸው እናያለንና ኢየሱስ ክርስቶስ እዚህ ቦታ ላይ በዋነኝነት ይህን ነገር እንዲያደርግ ይህን ነገር እንዲያስብ ያደርገው ለሕዝቡ ያለው ፍቅር፣ ለሕዝቡ ያለው ሐዘኔታ ነበረ። ሕዝቡ ተፈውሷል። የፈለገበትን ዓላማ አሳክቷል። ፈውስን ተቀብሏል። ነገር ግን እንዲሁ መስደድም አልፈለገም። ያዝንላቸው ስለነበረ እንዲሁ በባዶ እንዲሄዱ በመንገድ እንዳይደክሙ እንዳይዝሉ ከማሰቡ የተነሳ ይህን ጥቂት አሳና ጥቂት እንጀራ እንዳበዛ እናያለን። ይህ ደግሞ ምሳሌነቱ ለአገልጋዮች ነው። አገልጋይ ለሕዝቡ መጨነቅ እንዳለበት፣ የሕዝቡ ሕይወት ሊያሳስበው እንደሚገባ፣ በምን አይነት ሁኔታ እንደመጡ በምን አይነት ሁኔታ መመለስ እንዳለባቸው አብዝቶ ለነሱ ማዘን እንዳለበት ማሰብ እንዳለበት ለማስረዳት ነው። ለዚህም ነው በሌላም ክፍል ላይ ኢየሱስ ክርስቶስ ጴጥሮስን ትወደኛለህ? እንግዲያውስ በጎቼን ጠብቅ ሲለው የምናየው ደጋግሞ ይሄን ነገር ለጴጥሮስ ያሳስበው የምንመለከተው ለዚህ ነው። እንደገና ደግሞ በሌላ ስፍራ ላይ ጳውሎስ የአሕዛብ ሐዋርያ እንደሆነ እናውቃለን። ለአሕዛብ የተጠራ አገልግሎቱ አብዛኛውን ለአሕዛብ እንደሆነ ዮሐንስና ጴጥሮስም ይሄንኑ ተቀብለውት ነበርና ለዚህም ድጋፋቸውን ከሰጡት በኋላ ስለ ድሆች አደራ ብለው አጥብቀው እንዳሳሰቡት ራሱ ጳውሎስ ይናገራል። ስለዚህ እነዚህ ሐዋርያቶች ከክርስቶስ የተማሩት ኢየሱስ ክርስቶስ ለሕዝቡ ምን ያህል ያስብ እንደነበረ፣ ለድሆች ያስብ እንደነበረ ነው። ስለዚህ አገልጋዮችም በዚህ ዘመን ያሉ አገልጋዮችም በቤተ ክርስቲያን ውስጥ ላሉ ምእመን፣ በቤተ ክርስቲያን ውስጥ ላሉ ሕዝብ አብዝቶ ማሰብ እንዳለባቸው፣ በምን አይነት ሁኔታ እየተመላለሱ እንደሆነ ሕዝቡን መመልከት ማየት በሚያስፈልጋቸው ነገር ደግሞ ከእነርሱ ጋር መቆም እንደሚገባቸው ለማሳየት ነው። ኢየሱስ ክርስቶስን የሚወድ እያንዳንዱ አገልጋይ ይህንን ሊያደርግ ግድ እንደሚለው፣ ይህን ሊያደርግ ግዴታ እንዳለበት መረዳት እንችላለን። ኢየሱስ ክርስቶስን የሚያምን ኢየሱስ ክርስቶስን የሚወድ አገልጋይ ለሕዝቡ መጨነቅ ለድሃ ማሰብ እንዳለበት ራሱ ኢየሱስ ክርስቶስ አስተምሮናል። ከእሱም መማር የምንችለው ይህንን